ይኸው ነሺዳ ማለት ምን ማለት መሰላችሁ? ነሺዳ ማለት ረፍዕ ሰውትን ቢሽዕር ማለት ነው። ምን ማለት ነው? ረፍዕ ሰውትን ቢሽዕር ድምፅን በግጥም ከፍ አድርጎ ማንበብ ይባላል። ድምፅን ከፍ አድርጎ ማንበብ ይሄ ምን ተብሎ ይጠራል? ነሺዳ ተብሎ ይጠራል። ስለዚህ በዜማም አድርጎት በምንም አድርጎት ያለ ሙዚቃ የመሳሪያ የምታደርጉት ግጥምም ምንም ኢስላም አይከለክልም። አራት ነጥብ ኢስላም አይከለክልም። ይሄ የሚከለክለው ምንድነው ሲባል የሙዚቃ መሳሪያ የተጠቀመበትን ነገር ይከለክላል። ለያኩነነ ሚን ኡመቲ አቅዋሙን የስተሒሉነ አልሒረ ወልሐሪረ ወልኸምረ ወልመዓዚፍ ይላል። ከኔ ህዝቦች የሆኑ ሰዎች ይመጣሉ ኸምርን፣ ሐርን ለወንድ ልብስ መጠጥን የሚፈቅዱ እንዲሁም የሙዚቃ መሳሪያን የሚፈቅዱ ሰዎች ይመጣሉ ብሎ ይናገራል። እና ሐዲስ መልእክተኛ ሰለላሁ ዐለይሂ ወሰለም የሙዚቃ መሳሪያ ከተቀላቀለበት አይፈቀድም፣ ትክክል አይደለም። ሰው ግን አላህ ኢማኑን ይጨምርለት። ምን መሰላችሁ? አንዳንዴ አላህን የምንገዛው በምናውቀው ልክ ነው እንላለን። ገብታችኋል? አንዳንዴ ባለማወቅ ምንም ባለማለት የሆነን ሰው እንዲህ ለምን ታደርጋለህ ከማለታችሁ ፊት እንዴት ማድረግ እንደሌለበት ማስተማር ነው የሚቀለን። እናስተምራለን። እወቁት፣ አላህን እወቁት፣ መልእክተኛን እወቁት። እና ሁሉም ቀስ ብሎ በትክክል መረዳት መቻል አለበት። አሁን ብዙ ሙስሊም ይሄን አያውቅም። ይሄን ሐዲስ ስለማያውቅ ነብዩ ስለተወሳ ብቻ ደስ እያለው ይሰማል። ግን ያለ ሙዚቃ መሳሪያ ደግሞ ነብዩን ሰለላሁ ዐለይሂ ወሰለም ማወደስ ይቻላል በግጥምና እንደዛ ብታረጉ ጥሩ ነው። ግን ስለሚወዷቸው ነው። በነገራችን ላይ በሙዚቃ መሳሪያ የሚሰሩ ሰዎች ገንዘባቸውን የሆነ እንትን ብለው ነው የሚያደምጡ። ሰዎች ግን ከሙዚቃ መሳሪያው ባሻገር ግን ነብዩን እንወዳለን ብሎ ስለሚያስቡ ውዴታ የሚያመጣባቸው ተጽዕኖ ነው። ውዴታ የሚያመጣባቸው ተጽዕኖ ነውና ያው እናስተምራቸው። ከዛ በኋላ ይገባቸዋልና የሆነ አንተ እንዲህ ነህ አንቺ እንደምን ታረጋለህ ምናምን ያ اخي ማን ነው አይታወቅም። ለምን እንደማይታወቅ ታውቃለች? አላህ ምን እንደሚል ልንገራችሁ። ቁርአን ላይ አላህ ከምርጥ ባሮች አድርገን ማለት አውርተን አይደለም እንዲህ ብለን አይደለም፣ ሁሉም በዱዓ ነውና በቃ አላህ እስልምናን ሲሰጣችሁ ከሰጣችሁ በኋላ ምን የትኛውም ፐርሰን ክሌም ለማድረግ ባንሄድ ጥሩ ነው። ኒዕማዎች ውስጥ አንደኛው ኒዕማ እስልምና ነውና ከእንቅልፍ በተነሳችሁ ቁጥር ሙስሊም ሆናችሁ ካነጋችሁ አምላክን ያመሰግናችሁ ኑሮ። ሰውን የምትወቅሱበት ደረጃ የላችሁም። አስታውሱት። ፈላ ተዘኩ አንፉሰኩም ነፍሳችሁን አታጽዱ ይላል። ወሁወ አዕለሙ ቢመን ኢተቃ ማንኛችሁ ይላል አምላክን እንደሚፈራ አይታወቅምና ልቡ ማን ንጹህ እንደሆነ አይታወቅምና ይላልና እናስተምር። ከማስተማር ባሻገር ግን አንተ እንዲህ ነህ ምናምን አንባባል። ያለንበት ኒዕማ ትልቅ ስለሆነ ያችን ኒዕማ ይዘን መዝለቅ። ያ ረብ በዚህ ግደለን አመስግኑ አምላክን ሙስሊም ስለሆናችሁ ብዬ መጨረሻ መልእክቴ ነው። ቴንኪው።